እምነቴ ላይ ደካማና ከመስጂድ የራኩ ብሆንም ያለ ቤት ሲነካ ሲፈርስ ማየት ያመኛልና አንድ ነገር ማለት ፈለኩኝ እና መንግስት ሆይ በመስጂድ ፍርስራሽ የምትገነባ ሀገር አትኖርም እና የአብዛኛውን የሙስሊሙን ኡማ መታገስ እንደ ዝምታ አትቁጠረው። ስለዚህ በአስቸኳይ ህገ ወጥ አፍራሾችን ከመስጂዳችን ላይ እጃቸውን እንዲያነሱ ውሳኔ ያስተላልፍልን እና የአላህን ቤት እያፈረሱ ልማት አይመጣም። እምነቴ ላይ ደካማና ከመስጂድ የራኩ ብሆንም ያለ ቤት ሲነካ ሲፈርስ ማየት ያመኛልና አንድ ነገር ማለት ፈለኩኝ እና መንግስት ሆይ በመስጂድ ፍርስራሽ የምትገነባ ሀገር አትኖርም እና የአብዛኛውን የሙስሊሙን ኡማ መታገስ እንደ ዝምታ አትቁጠረው። ስለዚህ በአስቸኳይ ህገ ወጥ አፍራሾችን ከመስጂዳችን ላይ እጃቸውን እንዲያነሱ ውሳኔ ያስተላልፍልን እና የአላህን ቤት እያፈረሱ ልማት አይመጣም። እምነቴ ላይ ደካማና ከመስጂድ የራኩ ብሆንም ያለ ቤት ሲነካ ሲፈርስ ማየት ያመኛልና አንድ ነገር ማለት ፈለኩኝ እና መንግስት ሆይ በመስጂድ ፍርስራሽ የምትገነባ ሀገር አትኖርም እና የአብዛኛውን የሙስሊሙን ኡማ መታገስ እንደ ዝምታ አትቁጠረው። ስለዚህ በአስቸኳይ ህገ ወጥ አፍራሾችን ከመስጂዳችን ላይ እጃቸውን እንዲያነሱ ውሳኔ ያስተላልፍልን እና የአላህን ቤት እያፈረሱ ልማት አይመጣም።